ራሴ ታምሜያለሁ። ወዴት? ወደ ሳሎን ነው። እህትዬ ስላመመህ ሳሎን ገብተህ ረፍ በል ብለውኛል። ኧረ አዎ ፍቅር፣ እንደዛ ብለውኛል። እንደ እናንተ የተመቸው ሰው ማን አለ? አሁን እዚህ ቤት ውስጥ ስራ ነው ወይስ እረፍት ነው የምታደርጉት? ሁለቱንም። ምን ነው የሚያስቀና ነገር ተገኘ? ኧረ ተይ ፍቅር፣ አሁን እንኳን ታምሜ በፈጣሪ እጅ ተይዤ እንኳን ተይኝ። የኔ ዳኒሽ ቢታመም ኖሮ ሀገርና ምድሩን ገለባብጠሽ ነበር። ያሹ ሲሆን ነው የቀለለው። ቆይ ለምንድን ነው በዚህ ልክ ምቀጭ? በጣም ይቅርታሽ። ቆይ አላሳዝንሽም? እዚህ ያለሁበት እኮ ብቸኛ ምክንያት አንቺ ነሽ። ደግሞ ቤተሰቦችሽ አለመፍቀዳቸውን ሲሰሙ እና እያሉ የጎተጎቱኝ ያሉት። ይቅርታ ዴቭ፣ እኔም እኮ ፈልጌው አይደለም። አደይ፣ እኔ እኮ እረዳሻለሁ። ለሊ ታማለች፣ ግን ደግሞ እኔ ብቸኝነት እየተሰማኝ ነው ያለው። ይገባኛል ዴቭ፣ ብዙ ነገሮች እንዳልነበሩ ሆነዋል። አሁን ደግሞ በጣም ደክሞኛል። ሁሉም ነገር አስጠልቶኛል። ግን አንተን ሳይ እንደገና እታደሳለሁ። ብዙ ነገሮችን አልፈን የለ አሁንም አንድ ላይ ሆነን ሁሉንም እናስተካክለዋለን። አደይ፣ አንቺ ዝግጁ ነሽ? አዎ፣ ነገሮችን እናስተካክላለን። እማዬ ወደዚህ እንድትመጣ እናደርግና አንተን በደንብ አውቀህ እንድትወድ ማድረግ እንችላለን። እናትሽ ብቻ ከፈቀዱ ታገቢኛለሽ? ለምን አላገባም? አባቴ እኮ ፈቃደኛ እንደማይሆን ከበፊትም የታወቀ ነው። እሺ ብሎ ፈቃደኛ ከሆነ እንዲመርቀኝ ብዬ ነው እንጂ እሱ ፈቃደኛ ባይሆንም ምን ይወስኛለሁ። ስለዚህማ በቃ ዴቭ፣ ታገቢኛለሽ? ለምን ደግመህ ደጋግመህ ትጠይቀኛለህ ዴቭ? እኔ እኮ ፈቃደኛ ነኝ። አሁን ደግሞ የቀረው የእናቴ ፍቃድ ነው። እሷ እንደምንም ምክንያቷን አውቀን እንድትፈቅድልን ካደረግን በኋላ በቃ ሁሉም ነገር አበቃ። እዚህ የደረስነው እኮ ብዙ ነገር አልፈን ነው አይደል? ልክ ነሽ። ብዙ ነገሮችን አልፈን ነው እዚህ የመጣነው። አደይ፣ አንቺም እኮ ከልብሽ ፍላጎቱ ሊኖርሽ ይገባል። እሺ ዴቭ፣ እኔም እኮ ፍላጎቴ አንተ ማግባት ነው። ቆይ ለምንድን ነው እንደማልፈልግ የሚሰማህ? እኔ አንተ ማግባት እፈልጋለሁ። አውቃለሁ የኔ ፍቅር፣ ግን የሁሉ ችግር ሲፈጠርና ታውቂያለሽ፣ አንቺ አጠገቤ አለመኖርሽን ሳስበው እጨነቃለሁ። በጣም እፈራለሁ። የኔ ቆንጆ፣ ፈጣሪ ልብሽን ይጠብቅልሽ። እሺ? አሹ፣ በቃ በሽታ ምንም አችልም አይደል? ከልጅነቴ ጀምሮ እንደዚህ ነኝ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 191 ይዤላችሁ ቀርቤ ያለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ በየቀኑ የምሰጡኝ ኮሜንት አስተያየታችሁ ከልብ እናመሰግናለን። እና እንግዲህ እዚህ ጋር እንደምትመለከቱት ፍቅር ከዳኒ ጋር ፍቅርም እንደያዛት ይታወቃል ማለት ነው። አሁን ዴቭ ትታ ወደ ፍቅርም ትገኛለች። አንዴ ስትል ወደ ዴቭ ትመለሳለች ማለት ነው። ዴቭ በጣም ተጨንቆ በጣም አስቧል ማለት ነው። ማለትም ከእናቱ ጋር እንግዲህ ስለ አዳይ ነገር እያስጨነቀው ይገኛል። እናቱም ደግሞ አንተና ሲል ብሎ ሲያስጨናንቁት እሱም እኔ አዳይ ትቼ በፍጹም አልመጣም እያለ ይገኛል ማለት ነው። እና በጣም ተጨናንቆ በጣም እያሰበ ይገኛል ማለት ነው። እዚህ ጋር እንግዲህ አበበ እንግዲህ ሄለንን ይዤ ወደ አሜሪካ ሊሄድ ነው፣ ወረቀት ጀምሬያለሁ ብሎ ለዳይመንድ ይነግረዋል። ዳይመንድ እራት አድርጎ እሷን ሳታማክራት እና ምን ማድረግ አለብኝ እንደዚህ የተጨናነኩኝ መኖር አለብኝ እንዴ እያለ ያማክረዋል ማለት ነው። በቃ ይሻላል። እዚህ ጋር ዳኒና እንግዲህ ገጀራው ተገናኝቶ ምን ያደረክ ነው ሲለው ጊዜ እንግዲህ እኔ የምሄደው ወደ ሆስፒታል ነው የሚሄደው። ሆስፒታል ለምን ትሄዳለህ ሲለው ጊዜ እንግዲህ አደይና ዶክተሩን ለማጥበን ነው ይለዋል። እሺ አንዴ መጀመሪያ ስልክ መደወል አለብህ፣ ዝም ብለህ መሄድ የለብህም ይለዋል። እሺ ስልክ የኔ ስልክ ያውቀዋል፣ በአንተ ስልክ ሊደውል ይለዋል። ወደ ዶክተሩም ጋር ስልክ ይደውልና ከዛ ዶክተሩም ስልክ ያነሳና ማልበል ሄሎ ሲል ጊዜ አይ እሷ አታውቁኝም እዚህ ጋር ወድቅ ያለሁ ነውና አክሙኝ ሲል ጊዜ ከዛ በኋላ ከዚህ በፊትም እንደዛ ብላችሁ አጨበርብራችሁኛ ማን ሆናችሁ ሳላቅ እኔ አልወጣም፣ መታከም ከፈለክ እዚህ መተህ ታከም ይለዋል። ከዛ ዳኒና እንግዲህ ገጀራው በጣም ተናደዋል ማለት ነው። እዚህ ጋር ፍቅር ራሷ ለማጥፋት ከአደይ ጋር አመልጣ ነበረ። ከዛ ድርዲ ላይ እንግዲህ የተሯሯጠች እንግዲህ ድርዲ ላይ ትሄድና እንግዲህ አዝሪዮች ትጫወት ነበረ። ስትጫወት እንደነበረ አይተናል። ከዛ የሆነች ልጅ ከእስር ቤት ተፋታ ወጣ ነበረ። ከዛ አንቺ ያምሻል እንዴ ጦሽነሽ እንዴ ብላ
ስትጮህባት ከዛም በኋላ ኧረ እባክሽ ብላ እኔ እንጫወት ስትላት አንቺ ልጅ ነሽ ህፃን ነሽ ብላ ስትጮህባት ከዛ ለምለም ወደ ራሷ ለማጥፋት ስትሞክር ከዛ ትይዛታለች። አዳይ እንግዲህ መታስታ መምህሯ እቺ ልጅ ከዚህ ዞር አድርጊልኝ ከዚህ ድርጊ ያዙራ ልትለኝ ነበረ ስትል ኧረ እባክሽ እዛ ወደዛ ሂጂ አንቺ ራስሽ ስታጥፊ አይደለም እንዴ ያስኮሽ። ከዛ በኋላ አዳይም የልጅቷ ትጮህባታለች። አንቺ እንዴት እንደዚህ ታደርጊያለሽ ትላታለች። ከዛም በኋላ አው በእርግጥ እኔ ራሴ ላጠፋ ነበረ ግን እሷ ያዘችኝና ለምን ትዋሽኛለሽ? እህቴ በጣም ይቅርታ እኔ ስላላወቁ ነው ያማታል ትንሽ ነው የሚያማት ብላ አዳይም የልጅቷን ይቅርታ ትጠይቅና ወደ ቤት ይዟት አብሮ ይሄዳሉ። ከዛም በኋላ ልጅቷም ከዚህ በፊት ከባቡሬና ከቅምጥል ጋር ትተዋወቃለች ማለት ነው። የእነሱ አብሮ አደግና የእነሱ ጓደኛ ናት። ከዛም በኋላ ልጅቷን ለምለም ስታያት ውይ ውይ ውጡልኝ ትላለች። የለምለምና እንግዲህ የአደይና የአዲስ የመጣች ልጅቷ ከዛ ውጡልኝ ስትል ከዛም በኋላ እና እህቴ አንቺ ውጪ እኔ ትንሽ እዚህ ልቀመጥ ብቻዋ ስለሆነ እሺ በቃ ወፍ ብላ ልጅቷ ትወጣለች ማለት ነው። ውጪ ከወጣች በኋላ ትዝ ሲላት ይሄ የሚመስል ቤት ውስጥ ሁለታቸው ነው እንዴ የሚኖሩ? ይሄማ የሆነ ነገር ማድረግ አለብኝ ብላ ውጪ ከወጣች በኋላ በር ስለተዘጋባት በሩ ስታኳኳ ከዛ ባቡሬ ይመጣና ከኋላ ከዛ ምን ያደረግሽ ነው ብሎ ከጀርባ መጥቶ ሲይዛት ልጅቷ ደንግጣ ነበረ። ከዛ በሰዓት ውስጥ ደንግጣ ስለነበረ ዞር ብላ ስታየው ባቡሬ እንዴ ባቡሬ እያለ እሷም እንግዲህ ስሟ እየጠራት እቅፍ አድርጎ ይስማታል ማለት ነው። መቼ ተፈታሽ ከእስር ቤት ስላት ገና ዛሬ ነው የተፈታሁት ትለዋለች። ቅምጥልስ እንዴት ናት? ደህና ናት በጣም እና እዚህ ቤት ታውቀዋለህ? አዎ አውቀዋለሁ፣ ሚስጥሩ ብዙ ነው፣ እነግርሻለሁ፣ ነይ እንግባ ይላታል ማለት ነው ባቡሬ። እንግዲህ ቤዛ የሰራቱ ስራ አሁን እያጨደች ትገኛለች ማለት ነው። ቤዛ እንግዲህ ይቺ እብድ የሆነች ልጅቷ ገፍትራ ትጥላታለች። እንግዲህ በመንገድ ላይ ወድቃ መነሳትም አቅቷታል። ከዛም በኋላ ስትነሳም አሁንም አዝሮት ይወድቃል። ከዛም በኋላ እንግዲህ ዳይመንድ ሲያያት እቺ ቤዛ ናት ወይስ አይኔ ነው እያለ ሲያያት ለካ ቤዛ ናት። እሷም ደግሞ እንግዲህ መጀመሪያ መነሳት ያቅቷት የነበረው እንግዲህ ዳይመንድ ስታይ ብድግ ብላ ተነስታ እንግዲህ የሮጠች ታመልጣለች ማለት ነው። ከዛ እሷም የሮጠች ስታመልጥ ነይ ቤዛ ብዬሻለሁ ነይ ሲላት ምንም ልሰማም አልቻለችም። የሮጠች ታመልጣለች። እዚህ ጋር ለምለም ደግሞ የባቡሬና እንግዲህ የአዳይ ስም ጠርታለች። እነሱም በደስታ ስማችን ጠርታለች ያሉ በደስታ እንግዲህ ደስታቸው ሁሉ ሞልቶታል ማለት ነው። ማለትም አዳይ ለምለምን እያስታወሰች መጣች እያሉ ማለት ነው። የኔ ለልም ያለ እሱም እንግዲህ ይስማታል ማለት ነው። እዚህ ጋር እንግዲህ ቤዛና ገጀራው አሁንም በድጋሚ ሌላ ወጥመድ ውስጥ ሊሰሩ እየተስማሙ ይገኛሉ ማለት ነው። ከዛም በኋላ እሷም ግን እኔ እሰራልሃለሁ እያለች ከዛም እሷም ደግሞ ታስባለች እማዬ ይሄ ሁሉ እኮ አንቺ ብትኖሪ እኔ እንደዚህ አልሆንም ነበረ አንቺ ስለሌለሽ አሁን ላይ ተጎድቼ ያለው ትል ብላ ብቻውን ታወራለች ማለት ነው። ከዛ አሁን ሁሉም እንደዚህ ያደረጉኝ ሰው ዋጋቸው ነው የምከፍላቸው፣ ዋጋቸው እሰጣቸዋለሁ። እንደዚህ እንደሆነማ አልቀርም ወይም ሞታለሁ እንጂ ወይም ይሞታሉ እንጂ እንደዚህማ አልቀርም ብላ ቤዛ እየዛተች ትገኛለች ማለት ነው። ፍቅር እንግዲህ ዳኒ ስልክ ሲደውላት ከዛ ስልክም አታነሳለትም። ከዛ በኋላ በመጨረሻም ታነሳና ምን ፈለግ እንግዲህ እህት ስትኖር እኔ ላንተ ፍቅር ነኝ፣ እህት ከሌለች በኋላ እህት ካለች በኋላ እኔ ማንም ነኝ፣ ስለዚህ ሁለተኛ በስልኬ እንዳትደውል ብላ ሲከራከሩ እያለ እናትዮ ትመጣለች። ፍቅር ማንን ያወራሽ ነው ስትላት ኧረ ማንን ብላ የተባተበች ነበረ። ከዛ በኋላ የትምህርት ቤት ጓደኛዬ ናት ብላ ስልኩን ትዘጋዋለች። ከዛም በኋላ እማዬ ባክሽን ከዚህ ቤት አዳይን አስወጫት። ከዛ በኋላ አንቺ ፍቅር ያምሻል እንዴ ምን እየሆንሽ ነው ብላ ከዛ ትጮህባታለች። በቃ እማዬ ሁሉም ነገር እኔ ምልሽ አሰሚኝም ብላ ብድግ ብላ ተነስታ ትሄዳለች ማለት ነው። ከዛም እንግዲህ የፍቅር እናትም እታለም ወደ ሩታ ስትደውልና ሩታዬ እንዴት ነሽ በሰላም ገባሽ ወይ አባትሽ እንዴት ነው ብላ ትጠይቃለች ማለት ነው። እሷም አዎ በጣም ደህና ነኝ ብላ እሷም ትመልሳለች። ከዛም በኋላ እቺ ፍቅር ምን ባድርጋት ይሻለኛል? ፍቅር ሁሉም ነገር እንግዲህ እንደ ልጅነቷ ነው የምትሆነው። ምን ይሻላል? እንዴት ባድርጌ ባስረዳት ትረዳለች። ከዛ ወደ ባርኮት የፍቅር ወንድም ጋር ስትደውልና ባርኪ ምንም ነገር የሚባል ነገር የፍቅር ብር እንዳትልክላት በጣም ትጨማልቃለች። ስለዚህ ትንሽ ጊዜ ማየት አለባት። ስለዚህ ብር ምንም ነገር የሚባለው ብር የሚባል ነገር እንዳትልክላት ብላ ታስጠነቀቀዋለች። እሱም እሺ ብሎ እንግዲህ የእናቱን ትዕዛዝ ይቀበላል ማለት ነው። እዚህ ጋር ደግሞ እንግዲህ ዳኒና ቤዛና እንግዲህ ለምለም
ፍቅር አንድ ላይ ነበሩ። ከዛም በኋላ አንቺ ከወንድሜ አራስ ውረጂ ስልሽ እምቢ አልሽ ስትላት ምን አገባሽ ትላታለች። ከዛም በኋላ እንግዲህ ከወንድሜ አራስ ውረጂ ብዬሻለሁ፣ ወንድሜ ላንቺ አይሆንሽም፣ ከፈለግሽ ወንድምሽን ቀቅለሽ ብዩ ብላል። ከዛም በኋላ ቤዛ አንቺ ጉቱ የምትመስላለች እያለች እየተሳደበችም እንግዲህ ቢሆንም ታመልጣለች። ማለቴ የፍቅር ትንቀታለች ማለት ነው። እንግዲህ በፍቅርም የእነሱን ትታቸው ትሄዳለች ማለት ነው። እዚህ ጋር ደግሞ አደይና ለምለም በፈገግታ እንግዲህ ለምለም ፈገግ ትላለች። አደይ በጣም ተናዳለች። አደይና ባቡሬ በአሁን ሰዓት በጣም ያሳዝናሉ ማለት ነው። ማለትም በቃ እነሱ በቃ ከሷ ከኋላ የተከተሉ ምንም ነገር በቃ ሊሰማ አልቻለችም። አሹም እንግዲህ ተቅማጥ ይሁን ምን ይሁን እንደያዘው ምንም ነገር አላወቀም። በጣም ተጨናንቆ እንግዲህ ወደ ሆስፒታል ሄዶ ይታከማል። ሆስፒታል ከሄደ በኋላ እረገኝ እኔ እዚህ ያክል ቤት መታከም የለብኝም እያለ ለምንድነው ማትታከሙ ሲለው ዶክተሩም ለሊ ምን እንደሆነች አታውቅም እንዴ? ስለዚህ እኔም እንደሷ እንዳልሆን ብዬ ፈርቻለሁ። እናሱ ያደረገችው ቤዛ ናት እንጂ ሌላ ማን ያደረገው መሰለክ? ስለዚህ አንተ ደግሞ ዝም ብለህ ታከም። አንድ ሰው ባጠፋው ጥፋት ሁሉም ይጠፋል ብለካል ወይ? ስለዚህ አንተ ደግሞ ዝም ብለህ ታከም ብሎ እንግዲህ ዶክተሩ ይለዋል። ከዛ አሹ እኔንን መዳን ከፈለክ ከዚህ ጋር ትተኸኝ እንዳትወጣ የሚሰጠኝን መድኃኒቶች ሁሉ ማወቅ አለብክ ይለዋል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚህ